ቀርቶና አንድ የሚባል ነገር አለ። ሰዎች ተኝተው ጅብ በሌሊት መጥቶ አንደኛው እግር ይጎትታል፣ ሌላኛው ምንድን ነው ኮሻኮሻ ስል በሌሊት እግር እየበላ ነው። እንግዲህ እግርን ከመስጠት ያለፈ ሌላ ምን ቀረ? እግዚአብሔር ልጆች ይሄ ሞኝነት አይደለም። ቢያንስ በጋራ መጮህ ይበቃል ማለት ሐሳብን ይሄን ነገር ሊያስተካክል ወደሚችለው ወደ እግዚአብሔር ወደ ሰው መናገር በዚህ ልክ ሰው ይደንሳል እንዴ? በዚህ ልክ ፍርሃት ስንት ዓመት ልትኖሩ ስንት ዓመት ልንኖር ነው? ደግሞስ ይህንን አላችሁ ብሎ ማን ሊቀጣል? ማን ሊቆጣል ነው? ይህን ነገር በይፋ መቼም ይህን መጥፎ ነገር የሚደግፍ እንዴ ያለው ሰው የለም። በሚያስፈራው በሚያስፈራው ጸልያችሁ ብሎ ይበቃል ብላችሁ ተናገራችሁ ብሎ የሚያስቆጣ ነገር ምንም የለውም። በቀል እግዚአብሔር ነው። ቅድም መምህር ብለዋል። ይብዛ የሚነስል በሌሎቹ ሃይማኖተኞቹ ጉዳት ሊደርስ ይችላል። እኛ እያልን ያለው እንደ ሰው ለምን ይሞታል ነው። የትኛው ምንም እምነት ይኖረው አይኖረው የትኛው እምነት ተከታይ ይሁን ሰውን ሰው መግደል ምን አመጣው? በዚህ ሰውን ለምን ይገለዋል? ለምን ይገፋዋል? ለምን ያፈናቅለዋል? ይሄ በእውነት ስለዚህ የበለጠ ውድቀት አለ፣ ኪሳራ አለ እንዴ? እንደበላ ምን እስክንሆን ነው እየጠበቅን ያለው? የእግዚአብሔር ቤተ መቅደስ ሰው አይደል ከቦታ ወደ ቦታ ተንቀሳቅሶ አይከስ፣ አይወቅስ፣ ዱላ ያነሳ፣ አይሰብ፣ አይቀጥፍ። ምን አደረገ? የእግዚአብሔር ቤተ መቅደስ እግዚአብሔር ሥጋና ደም የተፈተተበት ስሙ የተጠራበት ቢሆን ለተራሙ ለተጠሙ ሃይማኖትን ጾታን ማይከል ሳያደርግ በበሩ ለተቀመጡት ሁሉ ያበላ ያጠጣ የዕለት ሲሳይ ይሆናል እንጂ የኢትዮጵያ ቤተክርስቲያን ማንም ጎድታ ታውቃለች? እዚህ በር ላይ እኮ የዕለት እንጀራቸው የተቀመጡት ሰዎች እምነታችሁ ብሔራችሁ ማንም ብሎ የሚጠይቃቸው ማንም የለም። በሌላው የሌለው የማይደረገው የራባቸው የጠማቸው ጊዜ እምነት ሳይለዩ መጥተው በራችን ላይ የለስሳ አድርገው ነው የሚሄዱ። ከዚህች ቤተክርስቲያን ምዕመናን ሃይማኖት ጠይቃችሁ መጥታችሁ ታውቃላችሁ? አንተ ማነህ አንቺ ማነሽ ብላችሁ ታውቃላችሁ? ጾታቸውን መልካቸውን አይታችሁ ሰጥታችሁ ታውቃላችሁ እንዴ? እቺ ቤተክርስቲያን ያልተጠጋባት ማን አለ? የለስሳ ያላገኘባት ማን አለ? እቺ ቤተክርስቲያን ያላስጠለለችውስ ማን አለ? ማን ነው ጎዳች? ምንድን ነው ያደረገችው? በዚህ እና በዚህ መከራ ማግስት እንዳጋጣሚ ምንድን ሆኖ እኛ በዓል እያከበርን ነው። ሌሎችም ምድል ቢያገኙ ሁሉም ይናገራሉ። ይህንን መልእክት ስናስተላልፍላችሁ ውስጣችን እያለቀሰ ነው። እናንተም ልታለቅሱ ይገባል። ምንም ደስታ የለም፣ ደስታ ጠፍቷል። ምንም ሰላም የለም፣ ሰላም ተወስዶብናል። ምንም ደህንነት የለም፣ ደህንነት ጠፍቷል ከውስጣችን። እኛ እንደ ደሴት እዚህ ሁሉ ነገር በተመቻቸላት በትልቅ ከተማ ውስጥ ሆነን ቀስ በቀስ ወገኖቻችን አንድ ሌሎች ወንድሞቻችን አዲስ አበባ እዛ ይጮሁልናል ይነግሩልናል ብለው ተስፋ የሚያደርጉልን ዘመዶቻችን እየተገረፉ እየተቀጠቀጡ እየተቀሰቀሉ የሞቱ እኛ ግን ዝም በአንተና ቦታ እንደዚህ ሆናሉ እንደዚህ ተደረጋሉ። ወይ ጉድ! አይገርምም? እንደው ዘንድሮ መጣብን የሆነ የግልገል የፍየል ግልገል ይጠፋል። አያሳዝንም? እንደው ምን መጣብን? ምንም የመጣ ነገር የለም። እኛውንም በእኛ ላይ እየመጣን ያለ ምንም ከሰማይ የወረደ ከመሬት የወጣ ወይም ከኢትዮጵያ ውስጥ ደንበር ተሻግሮ የመጣብን አንድም ነገር የለም። ምንም የመጣ የሚባል ነገር የለም። የመጣብን ነገር የለም። የመጣብን ነገር ቢኖር የኛ ክፉ ሐሳብ ቅድም መምህራችን እንዳሉት ተጸንሶ የኖረው ተረግዞ የኖረው ክፉ ሐሳብ ነው እየተወለደ ያለው። ይህ ክፉ ሐሳብ ይህ ክፉ መንፈስ ሊጸዳ ይገባል። በእንደዚህ መቼም ቢሆን ልንስተካከል አንችልም። በእንደዚህ መቼም ቢሆን ሀገርም እምነትም ሕዝብም ሊኖር አይችልም። ሰው በይቅርታ ሰው በመልካም ሐሳብ ልቡ ካልተመለሰ በቀር አንዱ የገፋው እስከ መቼ ወገኖቻችን ነፍሳቸውን ይማርልን።
በቅዱሳን ማይበል ያሳርፍልን። ምናልባትም ሁላችን ሞዴላችን እንደተባለው ምሳሌያችን ቅዱሳኑ ነው ሐዋርያቱ ነው ቢኖር ይሄ ባልሆነ ነበር። አልያም ምናልባትም ይሄን ህይወት የማይፈልጉት ምሳሌነቱን መጠቀም የማይፈልጉ ነው እንጂ እርግጠኛ ነኝ አቡነ ሀብተ ማርያምን መስሎ በሳቸው ልክ የተሰራ ሰው እንዲህ አይሰራም። ጴጥሮስን መስሎ ጳውሎስን መስሎ ዮሐንስን መስሎ ማቴዎስን መስሎ የተሰራ ሰው ይሄናል። ምሳሌው ጴጥሮስ ነው፣ ምሳሌው ጳውሎስ ነው። በእነሱ የማያምን ምሳሌ እናታቸውን የማይፈልግ ካልሆነ በቀር ከእነሱ ስሪት ውጪ ያልሆነ በቀር ይህን ነገር ያደርጋል ብለን አናምንም። በእርግጥም ትናንት እንደ ቅጠል የረገፉት ወገኖቻችን በትክክል ጴጥሮስን መስለው ጳውሎስን መስለው ቶማስን መስለው አልፈዋል። እነ ቅዱስ ጴጥሮስ ቁልቁል ተሰቅለው እነ ቅዱስ ጳውሎስ አንገታቸው ታርዶ በቢላ ይሄ ነው ምሳሌ ማለት ነው። ጳውሎስ ምሳሌ የሆነለት ሕዝብ እንደ ጳውሎስ በቢላ ታርዶ ሞተ። በዚህች ምድር ላይ ለምን እንዲሆነ ብለን ጮህን እንጂ ተስፋ እንደሌላቸው ግን ተስፋ ቆርጠን አልተናገርንም። እነዚህ ሰማዕታት ናቸው። ጳውሎስ ካለበት፣ ጴጥሮስ ካለበት፣ ዮሐንስ ካለበት ነው የሚሄዱት። ወደ የትም አይሄዱም። ምክንያቱም እንደ በግ የታረዱት ከአንገታቸው ማተብ ስለታየ መስቀል ስላንጠለጠሉ ስለ እግዚአብሔር ስለጠሩ። በእርግጥም እነኚህ ሰዎች መዳረሻቸው የት እንደሆነ በእርግጠኝነት እናውቃለን። የእኛ ሴት ሊሆን ይሆናል። ወዴት ይሆን መዳረሻቸው? ለምስክርነት እንኳን አንደበታችን ለመክፈት ይፈራል። ስለዚህ የእግዚአብሔር ልጆች ወደ እግዚአብሔር ጸልዩ ነው የቤተ ክርስቲያኗ መልእክት። በትክክል ለእግዚአብሔር ንገሩት። ለሰው የሚነገረውን ለሰው በትክክል ንገሩ። ከበቀል ነፃ ሁኑ። ከእልህ ከንዴት ነፃ ሁኑ። ለእግዚአብሔር የሚነገረውን ለእግዚአብሔር ንገሩ። ለሰው የሚነገረውን ለሰው ንገሩ፣ ለሚመለከታቸው በጨዋነት ግን ደግሞ በማስረዳት ንገሩ። ነገሩን ግለጡ። ዝምታው እንደው እንዳለማሰብ እንዳለመጨነቅ ተቆጥሯልና የሰውን ለሰው የእግዚአብሔርን ለእግዚአብሔር መናገር ያስፈልጋል። ለሁለቱም ግን የጠነከረ ልብ ንጹሕ ሕሊና ያስፈልጋል። ይህንን ማናደርግ ከሆነ ለእግዚአብሔርም የማንጸልይ የማንመለስ ለሰውም የማንነግር ከሆነ የእኛን ችግር ማንም ሊፈታልን አይችልም። ምክንያቱም ገና አልገባን፣ እስኪገባን ድረስ ይቀጥላል ነገሩ። በዚህ መልኩ ሁላችንም የመጀመሪያው ከሁሉም የሚቀድመው ለማን መንገድ ነው? ለእግዚአብሔር ንገሩት። ከልባችሁ ንገሩት። የተጣላችሁ መጀመሪያ ታረቁ። ወደ ራሳችሁ ወደ ልባችሁ ተመለሱ። ለዚህ ለሚሞተውና ለሞተው ጊዜ አትባሉ። ባልና ሚስቶች እስኪ ሰላም አውርዱ። እስኪ ከልብ እንደመጀመሪያው ቀን ወይም እንዳልተጋባችሁበት ልትጋቡ እንደተቃረባችሁባት ሳምንት ያለ ፍቅር እስኪ ኖራችሁ የጎሪጥ ዝም ብሎ ተያይቶ መውጣት ለይስሙላ በአንድ ጣራ ስር ተከልሎ መኖር ይብቃ። አንዱ የሌላውን ሳይሰማው ሳያዳምጠው እንዲሁ ዝም ብሎ ለአንድ ነገር ወይም ለሆነ ነገር ብቻ መኖርን እናቆምና ከልብ ፍቅር ይኖራል። ለልጆቻችን ትክክለኛውን ማንነታችን እናሳያቸው። እኛ ተሰርተን ልጆቻችን እንስራ። እኛ ተስተካክለን ልጆቻችን ቤታችን እናስተካክል። ጸሎታችን ከዛ በኋላ ነው የሚቀጥለው። እርስ በርሷ የተለያየች መንግስት አትጸናም። በቤታችን ሰላም ሳይኖር የሚቀበል የእኛን ጸሎት የሚያዳምጥ እግዚአብሔር ሊኖረን አይችልም። መጀመሪያ ከመጸለያችን በፊት ይቅርታ፣ ፍቅር ይቀድማል። ቤታችሁን አሁን ትልቁ ችግር ቢፈተሽ ከጎረቤት ይልቅ ጎረቤትማ መቼስ ዛሬ ሁሉም ከእሱ ዘግቶ መብላት ጀምሯል። እንደ ድሮ አብረን ሳምንት ሳይነጋገሩ የሚያልፋቸው ሰዎች አሉ። ይገባሉ፣ እንጀራው ይቀርባል፣ የወድ ነገር ነው። የጎሪጥ እየተያዩ ይበላሉ፣ ይተኛሉ፣ ውለው ይመጣል። በእንዲህ አይነት የሚያልፍ ቤት አለ። በእንዲህ አይነት የሚያልፍ ህይወት እኮ አለ። ለምን ተው? ልባችን እናቅልጠው፣ ይውረድ። ከትዕቢት ማማው ላይ ይውረድና ምን ችግር አለው? እኔ ላናገረው ነው እሷ ልታናገረው ከሚባል ችግሩን አንዳቸው ለምንድን ነው ዝም ያልከው? ለምንድን ነው ዝም ያልከው? ቋሙ መፍታት። ያኔ ነው ጸሎት የሚጸለየው። ያኔ ነው ወደ እግዚአብሔር መድረስ የሚቻለው። ቤታችሁ ሰላም ሲሆን ጎረቤታችሁ ሰላም ሲሆን ሀገራችሁ ሰላም ይሆናል። ሀገር የሰው ቁጥር ድምር ስለሆነች
እያንዳንዳችን ሁከተኞች ከሆነ ሰላም የሆነች ሀገር አትኖርም። ሁላችን ሰላም ከሆነ ግን የሰላም ድምሩ ሰላም ነው። ሁከተኛ የትም አይመጣም። ስለዚህ ሰላሙ የእያንዳንዳችን ድምር ነው፣ ችግሩም የእያንዳንዳችን ድምር ነው። ኃጢአቱ ለሀገር የወረደው የወደቀው የእያንዳንዳችን ኃጢአት ተደምሮ ነው። እናንተና እኛ እየተባባልን ጊዜያችን አናጥፋ። አንዱ ሌላውን ሲወቅስ አንዱ እኛ ማይክ ስላለ መድረኩ በእጃችን ስለሆነ እናንተን መከራ እናበላለን። እናንተ ደግሞ ባላችሁ አጋጣሚ ደግሞ ቄሶቹ ያላችሁ ጳጳሱ እስከ መቼ ነው የምንወቃቀሰው? እኛ ብለን እንናገር። በችግር ውስጥ ራሳችን እናካት። ለዚያ ችግር በቀጥታ የሚሆን በተዘዋዋሪ የኔ ድርሻ አለበት ብሎ ማሰብ ነው መፍትሄ የሚያመጡ እግዚአብሔር ልጆች። እነንትና የሚለው መፍትሄ ያመጡ ይብዛ ሚነስም በችግር ውስጥ እያንዳንዳችን ተደምረናል። በመፍትሄውም ውስጥ ልንደመር ይገባል። መጨረሻ ላይ ሰላሙ የጋራ ይሆናል እንጂ ባገኘነው አጋጣሚ እዚህ ሆነን ምዕመናን እንዲሁኑ አትሁኑ እንሁን ነው እንሁን። አንወቃቀስ። ጥቃቅኑን ነገር ይህን ጊዜያዊ የሆነውን ነገር አንስተን እየተባለን መሰረታዊ የሆነውን ነገር ግን ያንጣል። ጋር ነበራችሁ ሰምታችሁኛል። አሁን በብዛት እያጨቃጨቀን ያለው ምንድን በጣም ተራ የሆነው እዚህ ግባ የማይባለው ነገር ማለት አሁን ቆርበሻል አልቆረብክም፣ ንስሐ ገብታል አልገባሽም፣ ይሄ ኢሹ ነው ተወርቶ ያውቃል። ኧረ ምን በወጣው እናንተና በዚህ ወረዱ፣ እናንተና በዚህ ወጡ፣ እናንተና እናደረጉ፣ እናንተና እንዲሉ ፈልገው ነው እንዲያስበው ነው እንዲሊሆን ነው አሉ። የምድር ባወራንበት አቡነ ዘበሰማያት ብንደግም በማንክላችን ይልቁንስ እስኪ እርስ በርሳችሁ ቆርበሻል ንስሐ ገብተሻል፣ እኔማ እንዲህ አይነት ችግር ገጠመኝ ምን ላድርግ? አንቺ እንዴት ነው ያሳመንሽው ባለቤትሽን? እንዴት ነው አንተ ሚስቴን ያሳመንካት? ወጥቼ ቅናጆ በሬ ሆነ ትዳር አንዱ ልቁረብ አንዱ ደግሞ እንቆያለን። ችግር ነው። ግን አንዳችሁ ከሌላችሁ ተማሩ። እንዴት ወደ ቤተ ክርስቲያን እንደመጡ ቅድም አንድ እናት ተሳልኩኝ አሉ። እርግጠኛ ነኝ ለራሳቸው አልተሳሉ ባይገልጡት ነው እንጂ የተቸገሩበት ነገር